ስማቸው መምህር ይባላሉ። እግዚአብሔር አምላክ ከሁላችን ጋር ይሁን። ሁላችንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል አንጻረ ገጻችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እየተባልክ የምትመሰገን የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ሆይ እስከዚህ ሰዓት በምህረትህ በቸርነትህ በይቅርታ ስለጠበቅከን ለዘላለም ባለ ክብርና ምስጋና እናመሰግናለን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በሐዋርያት ጉባኤ መካከል የተገኘች ወላዲተ አምላክ ድንግል ማርያም በጉባኤያችን መካከል ትገኝልን ዘንድ ያንተ ቅዱስ ፈቃድ አይለየን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ መምህራን፣ ዘማሪያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ አባቶች፣ እናቶች እንዲሁም ሕፃናት ባያሉበት እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? አሜን። መመስገን የባህሪ ገንዘቡ የሆነ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እኛም ለቆምንበት አውደ ምሕረት አባቶቻችን ለሊቃውንቱ ትምህርት በእግዚአብሔር መንፈስ ቅዱስ ሐሳብ ታማኝ እንድንሆን የሰራዊት ጌታ ቅዱስ እግዚአብሔር በቸርነቱ ይርዳል። ሕያው በሆነው መታበይ በሌለበት በነቢያትና በሐዋርያት ላይ በተመሰረተው ጽኑ ቃል ላይ እንዳንጨምር እንዳንቀንስ እግዚአብሔር መንፈስ ቅዱስ አንደበታችንን ይቆጣጠርልን። እናንተም በምትሰሙት 30 60 ዓመቱ ያማረ ፍሬ አፍርታችሁ አገርና ሕዝብ ቤተ ክርስቲያን ሰው የምታተርፍበት ወንጌል እንዲሆን የቅዱሳኑ ምልጃ ሁሉ አይለየን። የምንማማርበት የመጽሐፍ ቅዱስ ክፍል የሉቃስ ወንጌል ምዕራፍ 1 ቁጥር 72 ላይ ቅዱሱን ኪዳን አሰበ የሚል ቃል ይሆናል። እንዳትረሱት ቃሉን አብረን እንላለን። ቅዱሱን በሉ፣ አይሰማም። ቅዱሱን ኪዳን ምን አረገ? አሰበ። ስለ ኃይለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። በዚህ የመጽሐፍ ቅዱስ ክፍል ውስጥ መሰረታዊ የሆኑ ነጥቦችን እናነሳና ወደ ትምህርቱ ታሪካዊና ነገረ መለኮታዊ ሐሳብ እናልፋለን። በዚህ በሉቃስ ወንጌል ላይ ሉቃስ የወንጌሉ መግቢያ ያደረገው የክርስቶስን ሰው መሆን ፍንትው አድርገው ሊያሳዩ የሚችሉና እግዚአብሔር አስቀድሞ በነቢያት በኩል ሕዝቡ እንዲዋጅ ሕዝቡ ከሞትና ከዘላለም ኃጢአት ነፃ እንደሚወጣ በነቢያት አፍ ራሱ የተናገረበትን ንግግር መፈጸሙን ሰዎች እንዲያስቡ የሚያደርግ ነው። ሮብዓምና ኢዮርብዓም የተባሉ ነገሥታት ነግሰው እስራኤል ለሁለት ከተከፈለ የሥነ ምግባር የሰው የህልውና ጉዳይ የሰብአዊና ማህበረሰባዊ ጉዳዮች ወድቀው ኃጢአት በምድሪቱ ላይ ከነገሰ በኋላ ታላላቆች ነቢያት ተነስተው እግዚአብሔር ተመለሱ፣ እንመለስ፣ እግዚአብሔር ይቅር ይለናል፣ ባንመለስ ግን ምድሪቱን ለሌላ አሳልፎ ይሰጣታል ብሎ ከግብፅ ባርነት ያ ሁሉ ዋጋ ተከፍሎበት በእናት በአባቱ ሀገር በከነዓን ይኖር የነበረ ሕዝብ እርስ በርሱ ተለያይቶ የእግዚአብሔርን ኪዳን ረስቶ ከአሕዛብ ጋር ተጋብቶ ለቅዱሱ ኪዳንና ለታመነው ለእግዚአብሔር መታመን አቅቶት የእግዚአብሔር ኃይል አጥሮት፣ ልብ በሉ ክርስቲያኖች፣ ራሱ እግዚአብሔር እኔ አበላሃለሁ፣ ሰው እኮ የሚገርም ነው፣ እኔ አጠጣሃለሁ፣ ርስት እሰጥሃለሁ፣ አኖርሃለሁ፣ እደግፍሃለሁ፣ ከጠላቶቹ ሁሉ ነፃ አወጣሃለሁ፣ የማልኩትን መሐላ ያውም ለአብርሃም ለይስሐቅ ለያዕቆብ በጆሮአቸው ሹክ ያልኩትን አስብልሃለሁ ያለው እስራኤል በሐሰተኞች ነቢያት ጆሮ ሞልቶ ልቡ አብጦ ከእግዚአብሔር ሐሳብ ራቀ። ያኔ ነቢይነት እንደ ቁምጣ አጥሮ በሐሰተኞች ነቢያት የሐሰትና የሽንገላን ቃል እየሰማ ለዘመናት ኖረ። ያም
የብሉይ ኪዳን የጨለማ ክፍል ተብሎ በመጽሐፍ ቅዱስ አጥኚዎች የሚነገር ነው። ይህ ዘመን ካለፈ በኋላ አንዳንድ በብሉይ ኪዳን ጥልቅ ዕውቀት ያላቸው የአይሁድ መተርጉማን ሕዝቡን ሲያጽናኑት እግዚአብሔር ለአባቶቻችን የማለውን ያንን የገባውን ያንን ቅዱስ ኪዳን አይረሳም ይላሉ። ምን አይልም ወገኖቼ? እግዚአብሔር ምን አይልም? አይረሳም። አንድ ያላትን ነገር ያውን በራሱ የማለ የነገራቸውን ነገር እንደማይረሳ ይናገራሉ። ከትምህርታችን ጋር በቀጥታ ባያያዝም በትንቢተ ሐጌ ላይ የሐጌን ታሪክ ስናነሳው ሁሌ የምንናገረው ነገር አለ። የሶሎሞን ቤተ መቅደስ በዛ ሁሉ ትልቅ በሺዎች የሚቆጠር ካሬ ሜትር ላይ በወርቅ በዕንቁ ተለብጦ ከሊባኖስ በመጣ ዝግባ ተሰርቶ አምሮበት መስዋዕተ እግዚአብሔር ቀርቦበት እግዚአብሔር ከዚህ በኋላ በዚህ ቤት የሚጸለየውን ጸሎት አያለው እሰማለሁ ብሎ የገባው ኪዳን ባለበት ሰው ግን ልቡ ከእግዚአብሔር ፈቀቅ ሲል ናቡከደነጾር የተባለ ክፉ ሰው አምጥቶ ቤተ መቅደሳቸው ፈርሶባቸው ያንን ሰው አምጥቶ ልጆቻቸውን አናታቸውን በዓለት ላይ እየፈጠፈጠ እየገደለ እያሰቃየ ሴቶች ጸጉራቸው እስኪያልቅ ሸክም የበዛባቸው ያ ክፉ ዘመን ቢገጥማቸው እንደገና ከ70 ዓመት ምርኮ በኋላ እግዚአብሔር ረድቷቸው ማን ረድቷቸው? እግዚአብሔር ረድቷቸው ወደ ምድራቸው ወደ ርስታቸው ከናቡከደነጾር ከባቢሎናውያን ምርኮ አምልጠው ከተመለሱ በኋላ ቤተ መቅደስ እንስራ አሉ። ምን እንስራ? ቤተ መቅደስ እንስራ ብለው የሰሩት ቤተ መቅደስ ቀድሞ ነብዩ ንጉሡ ሰሎሞን እንደሰራው ቤተ መቅደስ ስላልነበር አንዳንድ ሽማግሌዎች የ70 ዓመት በፊት የነበረውን የዛን የትልቁን ቤተ መቅደስ ክብር እያሰቡ ወዮልን፣ ትልቅ ቤተ መቅደስ አልሰራንም፣ ወዮልን፣ የእስራኤል ምልክት የሆነው ያ ቤተ መቅደስ በቃ ከዚህ በኋላ አይታነጽም፣ ክብር ከእስራኤል ለቀቀ ብለው ሲያለቅሱ ወገኖቼ ብዙ ሰው እኮ እግዚአብሔርን የበደለበት የታሪክ ክፍል ነው የምናነሳው። ያ ሁሉ ነገር በድለውት ጣዖት አምልከውበት በእግዚአብሔር ላይ ሌላ አምላክ ጨምረውበት የሰው ክፋት ወገኖቼ ሰውን ማታለሉ አይደለም። በቃሉ ጋር ናቸው። ወዳጆቻችንን መካዳችን አይደለም ትልቁ ክፋታችን። በወንድም ላይ በካህናት ላይ በሰው ላይ ያደረግነው እኮ አይደለም። እንዴት እግዚአብሔር ላይ ይበደላል? እግዚአብሔር ላይ እንዴት ሌላ ትምክህት ይጨመራል? እግዚአብሔርን የሚያል አምላክ እያለው ሌሎች አማልክት ይፈልጋል። እግዚአብሔርን የሚያል ደጋፊ እያለን እግዚአብሔርን ያለ አባት እያለን እሱ ላይ እግዚአብሔር ላይ እንድናስተውል አስተዋይ ልቦና እግዚአብሔር ያድለን። ታዲያ እንዲህ ብለው አምርረው ሽማግሌዎች በቤተ መቅደሱ ዙሪያ ተቀምጠው ስብስቅ ብለው ያ ክብር ከወዴት አለ ሲሉ እግዚአብሔር ርኅሩህ አይደል? ይቅር ባይ አይደል? ተገለጠላቸውና በነብዩ በኩል አንድ ቃል ነገራቸው። እርግጥ ነው ይህ ቤት በመጠን ከሶሎሞን ቤተ መቅደስ ያንሳል። ምን ይላል ክርስቲያኖስ? አይሰማም? ምን ይላል? ያንሳል፣ ግን እኔ አድርበታለሁ፣ በክብር ከቀድሞ ይበልጣል አለ። ክብር ለአምላካችን ለእግዚአብሔር ይሁን። አይተውም፣ ኪዳኑን አይዘነጋም፣ ሊረሳን አይቻለውም። ለዚህ ነው በትንቢተ ኢሳይያስ ምዕራፍ 47 ላይ ደስ የሚል ሰዎች እግዚአብሔር ረስቶኛል፣ እግዚአብሔር ትቶኛል ባሉበት ቅጽበት እግዚአብሔር የሚናገረውን ነገር በምሳሌ ሲናገር እንዲህ ይላል። ልብ ብላችሁ ስሙ። ጽዮን እግዚአብሔር ረስቶኛል አለች። ማን ረስቶኛል? ይሄ ራሱን የሚያጠፋው፣ ይሄ በር ዘግቶ የሚያለቅሰው፣ ይሄ በየመንገዱ ሰክሮ የሚወድቀው እኮ ሰው የለኝም እግዚአብሔርም ትቶኛል ብሎ ነው። ስለዚህ እግዚአብሔር አስቀድሞ በነብዩ በኩል ምን አለን መሰላችሁ? ጽዮን ግን እግዚአብሔር ረስቶኛል። ማን ረስቶኛል? አይሰማም? ማን ረስቶኛል? እግዚአብሔር ረስቶኛል አለች። በውኑ ሴት ከሆዷ የወጣ ልጅ ልትረሳ ይቻላታል? ክርስቲያኖች አይቻላትም። ምናልባት ሴት ከሆዷ የወጣ ልጅ ትረሳ ይሆናል። እኔ ግን ፈጽሞ አልረሳችሁም። ክብር ለአምላካችን ለእግዚአብሔር ይሁን። አይተውንም፣ አይቀየርብንም። የአባትነት ፍቅሩ አይተወልግም። የኛ መልክ፣ የኛ ጠረን፣ የኛ መዓዛ፣ የኛ ልብስ፣ የኛ ጫማ ቢያልቅ የእግዚአብሔር ፍቅር በዛ አይመዘንም። ስሙ ለዘላለም የተመሰገነ ይሁን። በማይለወጥ ፍቅር እግዚአብሔር እንዳለ እንድናስብ የሚያደርገን የወንጌል ክፍል ነው። ታዲያ ቅዱስ ሉቃስ ይህንን ሐሳብ ሲጽፍ የጌታን መጸነስ የጌታን መወለድ ልክ እንደሚናገረው ሁሉ ክርስቲያኖች በኢትዮጵያ ኦርቶዶክስ ቤተ ክርስቲያን
አስተምህሮ መሰረት የቅዱሳኑን መታሰቢያ በዓል ስናደርግ ለምሳሌ ወር በገባ በአንድ ምን ብለን እናከብራለን? ልደታ ብለን ነው አይደል? አያችሁ፣ ልደታቸውን ወራዊ አድርገን የምናከብርላቸው ቅዱሳን አሉ። 3 አንደኛው ዮሐንስ መጥምቅ ከቃሉ ጋር ናቸው። ዮሐንስ ማን? መች ነው የተወለደው? ሰኔ 30 በ30 ያው ምትረተ ርሱ አሁን መስከረም 2 ነው አይደል? ሊቃውንት ግን በየወሩ በ2 ምትረተ ርሱ ብለን አናከብርም። ለምን? በየወሩ ልደቱን ስለምናከብር። የእመቤታችንን እንደዛው የዮሐንስና የእመቤታችን ልደት በቀጥታ እግዚአብሔር ለነቢያት የገባውን ቃል ኪዳን አስቦ ኪዳኑ መፈጸሙን የምናረጋግጥበት ሊተርጂካል ካላንደር ወይም የሥርዓተ አምልኮ ግጻዊ የምናወጣበት ስለሆነ በየወሩ እያሰብን እግዚአብሔር እነሱ እንዲወለዱ በማድረጉ አንድያ ልጁ ሥጋን ነስቶ ከሰው ተዋህዶ እንደሚወለድ ያሳየበትን ነገር መርምረን የምንረዳበት ስለሆነ በየወሩ መታሰቢያ በዓል እናደርጋለን። ስለዚህ በዛሬው ትምህርት ወደድንም ጠላንም የዮሐንስ መጥምቅን ነገር በከፊል እናነሳለን። ዮሐንስ መጥምቅ እግዚአብሔር የሚፈራ እግዚአብሔርን የሚያከብር አንድ ዘካርያስ የተባለ ካህን ባለበት ክርስቲያኖች፣ ይህ ካህን በቤተ መቅደስ እየተመላለሰ የሚያጥን የሚሰዋ ቅዱስ ንጹሕ ያለ ነውርና ያለ ነቀፌታ የኖረ ነው። የሚገርማችሁ እግዚአብሔር ሲባርክ ባልን ብቻ ባርኮ ሚስትን ክፉ አያደርግም። እርግጥ ነው በመጽሐፍ ቅዱስ ባል ክፉ ሆኖ ሚስት ጥሩ የሆነችበት ትዳር አለ። በእርግጥ ነው እንደገና በመጽሐፍ ቅዱስ የዚህ ተቃራኒ አለ። እርግጥ ነው በመጽሐፍ ቅዱስ ባልም ሚስትም ክፉዎች የሆኑበት አለ። እነዚህ ሰዎች ግን ባልም ሚስትም ያለ ነውርና ያለ ነቀፌታ የሚኖሩ ነበሩ። እግዚአብሔር እንደዚህ አይነት ትዳር ያብዛልን። ከነሱ የሚወለደው ልጅ ለኪዳኑ መተማመኛ ሆኖ ለሚቆመው ለጌታ ምስክር የሚሆን ነው። እስኪ በሉ ምን የሚሆን ነው? አዎ እቺን ቃል እንዳትረሱ። ምስክር የሚሆን ነው። ለኪዳኑ መተማመኛ በኪዳኑ መካከል ቆሞ በባህሪው ልውናው ትላንትን ዛሬና ነገን ጠቅልሎ እኔ ሕይወት እንዴት ደስ ይላል ግን እኔ መንገድ እኔ የዘላለም ሕይወት እውነት እያለ የሚመሰክረው ክርስቶስን የሚመሰክርለት ዮሐንስ የሚወለድበት ነው። ስለዚህ ይህ አገልጋይ ካህን የኪዳኑ መፈጸሚያ ዘመን እንደደረሰ ቢያውቅም ልጅ መውለድ የተሳናቸው ነበሩ። ልብ በሉ ክርስቲያኖች፣ ምን መውለድ? ልጅ መውለድ የተሳናቸው ነበሩ። ግን ምን ብሎ ይሰብካል መሰላችሁ? አብርሃም በስተርጅና ዘመኑ እግዚአብሔር በልጅ ምን አለው? ጎበኘው። እግዚአብሔር ልጅ ሰጠው ይላል። ክርስቲያኖች አንድም ሳንዋሽ የምንነጋገረው ነገር መስበክና የሚሰብኩትን መኖር በጣም ይለያያል። ይህንን የምንለው በዚህ በሉቃስ ወንጌል ገብርኤል መጥቶ ሚስት ትጸንሳለች ወንድ ልጅ ይወለዳል ብሎ ሲነግረው እኔ ዘመኔ አለፈ ሚስቴም ወራ ልምላሜዋ ያለፈባት ናት አለ። ግን እሱ ምን ብሎ ይሰብካል አልኳችሁ? አብርሃም በስተርጅና ዘመኑ ልጅ ምን አለ? ሳራ ካረጀች በኋላ እግዚአብሔር ልጅ ምን አላት? ሰጣት ብሎ ይሰብካል። ለካስ ክርስቲያኖች ይሄ ቁሞ የምታዩት ሰባኪ፣ ይሄ ቁጭ ብሎ የምታዩት ካህን በጀርባው የሸሸገው ብዙ ሕመም አለበት። ብዙዎቻችን ነጭ ለብሰን ስታዩ ካባ ደርበን ጥምጣም ምንም የሥጋ ጉድለት የሌለብን ነው የሚመስላችሁ። እንደውም በቤተ ክህነት ወይም በቤተ ክርስቲያን ውስጥ ያሉ ካህናት ጥቂት ጥፋት ሲያጠፉ ለምክር የሚመጡ ሰዎች መቼም ለአንተ ቃሉ ምን አይልህም አይነገርም፣ አንተ ቃሉን በደንብ ታውቀዋለህ ይላሉ። የእግዚአብሔር ቃል አዲስ ነው ክርስቲያኖች። እሱ ብቻ አይደለም፣ ይሄ የሥጋ ድካም የሌለበት የሚመስላችሁ ካህን ሰው ነው። እስኪ በሉ ምንድነው? አይሰማም? ምንድነው? ይሄ ከጠመጠመው ጀርባ ብዙ የተራቡ ሕፃናት እንዳሉ ይሰማችሁ። ብዙ የሚያለቅስ ብዙ መከራ የሚከፍል ካህን ነው። ልክ እንደ ዘካርያስ ሕዝቡን እያጽናና እግዚአብሔር የተስፋውን ኪዳን ያስባል፣ ለአበው የገባውን ኪዳን ይጠብቃል እያለ እሱ ግን ልጅ በማጣት ልቡ የተሰበረ ሰው ነው። አያሳዝንም ወገኖች? ብዙዎች እንዲጽናኑ አድርጎ ራሱ ግን በማጣቱ የተሰበረ ሰው። እንግዲህ ያውሳለው ቅዱስ ገብርኤል ልጁስ እስኪወለድ ድረስ ለምልክት ይሆን ዘንድ ልጁ እስኪወለድ አታወራም አትናገርም ብሎ ገብርኤል ለተልእኮ እንደገና ተመለሰ። ይሄ ሆኖ ልጁ በተወለደበት ቀን ክርስቲያኖች ታሪኩ እንዳይጠፋባችሁ፣ ልጁ በተወለደበት ቀን
ለልጁ ስም በሚወጣበት ቀን አንድ ምክክር ተደረገ። አባት አይናገር፣ ድምፅ አያወጣ፣ ዝም እንዳለ ልጁ ተወለደ። ያኔ በሰፈር ያሉ ሰዎች ሁሉ እንደ ልማዳችን እንደ ስርዓታችን ተሰብስበው የኛ ስርዓትና የአይሁድ ያኗኗር ስርዓት በጣም ይመሳሰላል። ተሰብስበው ስለ ልጁ እየተነጋገሩ እየተመካከሩ እያለ ብራና ለምኖ አንድ ጽሑፍ ጻፈ። የልጄ ስም ዮሐንስ ነው አለ። ማን ነው አለ? አይሰማ። ማን ነው አለ? ዮሐንስ ነው አለ። ከዛ ይህንን ባለበት ሰዓት የአባት አንደበት ተከፈተ። ስለዚህ ተአምር ነው አይደለም? ክርስቲያኖች ይደንቃል አይደንቅም? ሁልጊዜ እንደምናደርገው ከተአምሩ ወደ ምስጢሩ እንሻገራለን። ክርስቲያኖች ተአምራት ላይ አትቁሙ። አሁን እዚህ ጉባኤ መምህራኑ ጉባኤ አዘጋጅተው እየተሰበካችሁ ነው። ጉባኤ እንዳላውቃችሁ ነው አይደል የመጣችሁ? እሑድ ዕለት የዛሬ ሳምንት ማክስ ዛሬ በ14 ጉባኤ አለ፣ መምህራን ተጋብዘዋል፣ ወንጌል ይሰበካል ተብላችሁ ነው የመጣችሁት። በእርግጠኝነት እዚህ ቅርብ አንድ ቤተ ክርስቲያን አንድ ሽባም ቢተረትር ድዊ የሚፈውስ አጋንንት የሚያወጣ ሰው እዚህ ጎረቤት አረ ቤተ ክርስቲያን አይደለም እዚህ አደባባይ ላይ ዳስጥሎ ለጋሃር ላይ ዳስጥሎ ተአምር የሚሰራ አንድ ቄስ አምጥተናል ቢባል የሁሉ ሰው እዚህ አይኖርም። እውነት ሐሰት? ክርስቲያኖች ተአምር ፍለጋ እንሄዳለን። አንድ ተአምር አለ ልናምንና ልንቀበለው የሚገባ ከሌሎች ተአምራት የማናነጻጽረው በወንጌል የሰማነው የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ በሥጋ ተገልጧል። አምላክ ሰው ሆነ። ከዚህ የሚበልጥ ተአምር ፈጽሞ አለን? ክርስቲያኖች ከዚህ የሚበልጥ ተአምር ልንሰማ ልናይ አንችልም። የተአምራት ሚዛናችን ልቆ ከፍ ብሎ በሥጋ ተገልጦ በሥጋ ሊሰራ የሚገባውን ፈጽሞ አባት ሆይ ግብረ ዘወሀብከኒ ፈጸምኩ የሰጠኝም ሥራ ፈጸምኩ ብሎ ደመናን እየጠቀጠቀ በዘባነ ኪሩብ ላይ ተረማምዶ በአብ ቀኝ የተቀመጠው ኢየሱስ የተአምራታችን ድምዳሜ ነው። ስሙ ለዘላለም የተመሰገነ ይሁን። ሌላ እንዳይደንቀን አድርጓል። ምንም በልባችን ሞቅታን ቢፈጥር ነገር እንዳያደርግ በግርማው በሰማያት ቀኝ ተቀምጧል፣ በአብ ቀኝ ተቀምጧል። ወደ ነገራችን ስንመለስ እንዲህ የሆነ ሰዎች ሁሉ የአባታቸው አንደበት መከፈቱን ሰምተው ይሄ ልጅ ማን ይሆን እያሉ ተናገሩ። ያኔ ይላል መንፈስ ቅዱስ በአባቱ በዘካርያስ ላይ ወረደና ስለነ አበው ትንቢት ይናገር ጀመር እና እየዘመረ ለሕዝቡ አንድ ቃል ነገራቸው። ከቃሉ ጋር ናቸው። እንዲህ አላቸው፣ እግዚአብሔር ለአባቶቻችን ለእነ አብርሃም የገባውን ቃል ኪዳን አሰበ። ቃል ኪዳኑን ምን አለ? አይሰማም። ምን አለ? አሰበ። ስለዚህ ለአብርሃም የተገባው ቃል ኪዳን ከመጥምቀ መለኮት ከቅዱስ ዮሐንስ ጋር የሚያያይዘው ነገር የትምህርታችን ነገረ መለኮታዊ ሐሳብና ዓላማ ነው። እንድንረዳው ማን ይርዳል? እግዚአብሔር የቃሉን ደጃፍ ይክፈትልን። ስለዚህ ከአብርሃም ጋር በኪዳን ጉዳይ የሚያያዝ ነገር ካለ ወደ ኦሪት ዘፍጥረት ከምዕራፍ 12 እስከ ምዕራፍ 50 እንድንመለስ ያስገድደናል። ምክንያቱም መጽሐፍት በራሳቸው የሚናበቡ ናቸው። የተለያዩ ሰዎች ቢጽፉትም ይህንን ወንጌል ያጻፈው መንፈስ ቅዱስ ግን ስንት ነው? ከቃሉ ጋር ናችሁ? አዎ፣ ያጻፈው መንፈስ ቅዱስ ስንት ነው? ስለዚህ መጽሐፍቱ እርስ በርስ ስለማይጋጩ ያ ልጅ በተወለደበት ዕለት መንፈስ ቅዱስ የሞላበት አባት እግዚአብሔር ለአብርሃም ያሰበውን የማለውን መሐላ ያንን ኪዳን ያንን ቅዱሱን ኪዳን አሰበ ስላለ የአብርሃም ኪዳን ምንድነው ብለን ወደ ኋላ ተመልሰን ስናይ በኦሪት ዘፍጥረት በሚባለው ቅዱስ መጽሐፍ ለአብርሃም ብቻ ሳይሆን ከምዕራፍ 12 እስከ ምዕራፍ 50 ድረስ ለአራት አርስተ አበው ለአራት ታላላቅ አባቶች እግዚአብሔር ቃል ኪዳኑን አድርጓል። እግዚአብሔር ተስፋ ሰጥቷል። በእርግጥ የሚታወቁ አርስተ አበው የሚባሉ 3 ቢሆኑ ይህ ሰንሰለት ስለሚቀጥል 4 አድርገን እናያለን። መጽሐፉን ለመክፈል አንደኛ ለአብርሃም፣ ቀጥሎ ለይስሐቅ፣ ቀጥሎ ለያዕቆብ፣ አራተኛ ላይ ለዮሴፍ የተሰጠ ቃል ኪዳን አለ። እነዚህ ሰዎች ጌታ በአዲስ ኪዳን ስለሚያደርገው ነገር አስቀድሞ ኪዳን የገባላቸው ናቸው። እነዚህ ሰዎች ለእስራኤል አህዳዊ መንግስታዊና ሃይማኖታዊ ስርዓት ምንጮች ናቸው። እነዚህ ሰዎች ስለ አስተዳደር፣ ስለ ፍትህ፣ ስለ ማህበረሰብ ጉዳይ የሚነሳባቸው ታላላቅ አባቶች ናቸው። ስለዚህ ስለ አብርሃም የተደረገውን ኪዳን ስናስብ
እግዚአብሔርን በብዙ ድካም ያገኘው እግዚአብሔር ራሱን የገለጠለት አብርሃም የተናገረውን ነገር እናያለን። ክርስቲያኖች እንዲህ ስንል አሁን ያለንበት ሃይማኖት በቃሉ ጋር ናችሁ? ሃይማኖተኛ ናችሁ አይደላችሁ? ሃይማኖተኛ ናችሁ አይደላችሁ? ለምን ትፈራላችሁ ግን እንዲህ ሲባል? አሁን እኮ ወጣቶች ሃይማኖተኛ መባል ይፈራሉ። ለምን እንደሆነ ለምን መሰላችሁ? ሰው ይሄ የምዕራቡ ዓለም ተጽዕኖ ያለበት ሰው ሃይማኖት አያድንም እያለ ስለሚናገር እኔ ሃይማኖተኛ ነኝ ማለት ሰው ይፈራል። መጽሐፍ ግን አንድ ነገር ወቁ። ሃይማኖት ማለት እግዚአብሔር ራሱን ለቅዱሳን የገለጠበት መንገድ ነው። የሃይማኖታችን ምንጭ ማን ነው? አይሰማም? ማን ነው? በሱ ይታፈራል። እኛ ከኦርቶዶክስ የሆነው እግዚአብሔር ኦርቶዶክሳዊነትን በቅዱሳን ልብ በቅዱሳን ሕይወትና መንገድ ስለገለጠ ነው። እግዚአብሔር የገለጠበትን መንገድ ኦርቶዶክሳዊ ነው፣ ቀጥተኛ ነው ብለን ተቀበልን። በዚህ ሊታፈር ይገባል ክርስቲያኖች። ስለዚህ ሃይማኖተኛ በሚለው ቃል አትፈሩ። ስለዚህ አብርሃም ሃይማኖት ያልነበረው ሰው ቢሆንም በዚህ በምድርና በሰማይ አመፀኛ በሆነው ክፉ በሆነው ከእግዚአብሔር ጋር አብሮ መኖር በማይፈልገው ትውልድ መካከል የነበረ አብርሃም እግዚአብሔር ራሱን ገልጦለት አንድ ቃል ተናገረው። ካለበት ሀገር ወጥቶ በ1000 ኪሎ ሜትር ርቀት ላይ በምትኖር በከነዓን እንዲኖር መከረው። አባቱ ታራን ሎጥን ሚስቱ ሳራን ይዞ ዝም ብሎ እግዚአብሔርን ተከተለው። አናረገውም ወገኖቼ። ዝም ብለን እግዚአብሔርን መከተል ይከብደናል። ዝም ብለን መከተል አይደለም፣ እግዚአብሔር ያስፈልጋቸዋል ብሎ የሰጠንን ነገር እኮ መቀበል ይከብደናል፣ ደካሞች ስለሆነን። እግዚአብሔር በሱ ላይ ደካማ እንዳንሆን በቸርነቱ ይርዳል። ታግለው የተቀበሉ አሉ፣ ካልባረከን አለቀን ብለው የተቀበሉ አሉ፣ የሰጣቸውን እንዲሁ የተቀበሉ አሉ። እንዲሁ እንድንቀበለው እግዚአብሔር በቸርነቱ ይርዳል። እንዲሁ ተቀበለውና አብርሃም 1000 ኪሎ ሜትር አቋርጦ ሄደ። በዚህ መሃል ወንድሙ ተመልሷል። በዚህ መሃል ብዙ ነገሩን አጥቷል። ከነበረበት ማህበረሰብ ከለመደው ቋንቋ ብዙ መከራን በዛ በረሃ ተንከራቶ እግዚአብሔር ባለው ሀገር ተቀመጠ። እግዚአብሔር ብዙ ከሰጠው ኪዳን መካከል ደስ የሚሉት ጥቂቶቹን ስናነሳ አንደኛ ስምህን አከብረዋለሁ አለ። ስምህን ምን እለዋለሁ በሉ። ዛሬ የቅዱሳንን ስም የምናከብረው እግዚአብሔር ለቅዱሳኑ ራሱ ስማችሁ ምን እላለሁ ስላለ ነው። አከብራለሁ ስል ስምህን አከብራለሁ። እንደውቺን መጨረሻ ላይ እናንሳት። ስምህን አከብራለሁ፣ በረከት እሆናለሁ። አንተ ራሱ በዙሪያ ላሉት በረከት ትሆናለህ። እሳይደም ክርስቲያኖች እሱ ራሱ በበረከት ይጎበኝና ለቀሩት ሁሉ በዙሪያው ላሉት ሁሉ በረከት ትሆናለህ። የሚባርኩህን እባርካለሁ። ምን እላለሁ? አብርሃም የተባረከ ይሁን ብሎ የሚባርክ ጎረቤት የተባረከ ይሆናል። ይሄ ቀላሉ ነው። የሚከብደውን ልንገራችሁ። የሚረግሙህን ረግማለሁ፣ የሚጣሉህን እጣላለሁ። ስለዚህ ምን ማለት ነው? አብርሃም ማለት በምድር ላይ ያለ የእግዚአብሔር ሰው ነው። የማን ሰው ነው? አሁን የንጉሥ ሰው መሆን ደስ ያሰኛል። በዚህ ዓለም ሰው እኮ የሚገርም ነው ክርስቲያኖች። ንጉሥ የሚደውልለት ሰው እድለኛ ነው አይደለም? ነው አይደለም? ንጉሡ ሊያደርገው ያሰበውን ነገር እንዲህ ላደርግ ነው ብሎ የሚነግረው ሰው እድለኛ ነው አይደለም? ነው። አረ ንጉሥ አይደለም፣ የቀበሌው አለቃ፣ የመንደራችን ሰብሳቢ፣ ያ ባለጸጋ ሰው የሚያማክረው ሰው ከማህበረሰቡ ከፍ ብሎ ይታያል። አዚ ዓለማት፣ መጋቢ ዓለማት፣ አምጻይ ዓለማት የሆነ ጌታ የሚያደርገውን የሚያናግረው አብርሃም እድለኛ ነው አይደለም? ክርስቲያኖች ያላችሁት አብርሃም ባለበት ቤተ እምነት ውስጥ ነው። ክብርና ምስጋና ለአምላካችን ይሁንና ያላችሁት አባታችን አብርሃም እያለች ለና አብርሃም ብለህ የተናገርከውን ያንን ቅዱስ ኪዳን አስበ ማረን በምትል ቤተ ክርስቲያን ውስጥ ነው ያላችሁት። ይሄ ደስ አያሰኝም ክርስቲያኖች? ከዚህ የበለጠ መታደል የለም። የመጨረሻውና ለኛ በጣም መሰረታዊ ትምህርት የሚሆነን ታላቅ ሕዝብ አደርጋለሁ። እስኪ በሉ ምን አደርጋለሁ? ምን አደርጋለሁ? አዎ እቺ ናት ከዮሐንስ መጥምቅ ጋር የምታገናኘው መሰረታዊ መጽሐፍ ቅዱስ ወይም ነገረ መለኮታዊ ሐሳብ ይህች ናት። ታላቅ ሕዝብ አደርጋለሁ ተብሎ ይሻለ። እንደውም ለምልክት አብርሃም ቀና በል የሰማይ ከዋክብትን ተመልከት፣ ዘርን እንደ ሰማይ ከዋክብት አበዛለሁ። አብርሃም ዘንበል በል፣ ዝቅ በል፣ ጎንበስ በል፣
ዘርህን እንደ ምድር አሸዋ ምን አደርጋለሁ አበዛለሁ፣ ታላቅ ሕዝብ አደርጋለሁ ብሎ እግዚአብሔር ነገረው። ግን ለዘሩ መባዣነት አይደለም፣ ብዙ ለመሆን አይደለም፣ ሕዝብ ለመሆን አይደለም። አንድ ሀብቱን የሚያወርሰው ልጅ ግን ሚስቱ መውለድ አቃታት። እግዚአብሔር ዝም አለው፣ በተስፋ ጠበቀ። ክርስቲያኖች ዝም ስላለ የእኛም ጉዳይ ረስቶታል ማለት ነው ወገኖች? አረ በፍጹም። መጽሐፍ ቅዱስ ውስጥ ከተጻፉ የሴት ዕድሜዎች አንዱ የአብርሃም ሚስት የሳራ ዕድሜ ነው። ይኸው ሰው ሁሉ ጎረቤት ሁሉ እንዲህ እያለ ያጽናናታል። ግድ የለም ሳራ አንቺ መውለድ ባትቺ ባልሽ ከሌላ ሴት ተኝቶ የሚወልደው ልጅ ባንቺ ጭን ላይ ይወለድና እንደ ልጅሽ ይሁን። ግድ የለም አንቺ መውለድ ባትቺም ከሌላ የተወለዱ ልጆች እንዳንቺ ናቸው። እግዚአብሔር እንዲህ ብሎ ያጽናናም ክርስቲያኖች ካለ እግዚአብሔር አለ ነው። ስሙ ለዘላለም የተመሰገነ ይሁን። ዘመኑ ሊያልፍ ይችላል። የኛ የሥጋ ድካም ሊበረታ ይችላል። የኛ ተስፋ ሊላላ ይችላል። እግዚአብሔር ግን ቅዱሱን ኪዳን ፈጽሞ አይረሳም። ክርስቲያኖች መጣና ራሱ ተገልጦ ይላል ራሱ ጠጋ ብሎ ልጅ እንደሚወልዱ ነገራቸው። ሚስቱ ሳራ ሳቀች። እግዚአብሔር ማጽናናት ሳይሆን በሐዘኗ በኩል ለሳራ ደስ የሚያሰኝ ነገር ነገራት። ስለዚህ ነገር በመጽሐፍ ቅዱስ ስንረዳ በኦሪት ዘፍጥረት ምዕራፍ 18 አብርሃም በዛፍ ስር ቁጭ ብሎ ሳለ 3 ሰዎች ወደ ቤቱ ገቡ ይላል። ስንት ሰዎች ወገኖቼ? 3 ሰዎች ይላል። እነዛ 3 ሰዎች እንዲህ እንደሚወልድ ከነገሩት በኋላ በምዕራፍ 19 ላይ ግን 2 ሰዎች ከአብርሃም ቤት ወጥተው ወደ ሎጥ ወደሚኖርበት ሀገር ወረዱ ይላል። መጀመሪያ የገቡት ስንት ናቸው ወገኖቼ? 3 ናቸው። አንዱ የት ሄደ ብለው ሊቃውንት ይጠይቁና የሚመልሱት መልስ አንዱማ ይስሐቅ ነው። ከአብርሃም ከይስሐቅ ከያዕቆብ ዘር የሚወለደው በቀዳማዊ ልደቱ ከአብ የተወለደው በሁለተኛ በዳህራዊ ልደቱ ከድንግል ማርያም የሚወለደው የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። በዛ ቤት አደረ። ቅዱስም ኪዳን አጸናለት። ስለዚህ አብርሃም ዘሩ የሚበዛበት ታላቅ ሕዝብ የሚሆንበት ኪዳን በጊዜው ተጠበቀለት። እስኪ በሉ በምኑ ተጠበቀለት? የምናነሳው ነገረ ቅዱሳን ነው። በጊዜው ኪዳኑ ተጠበቀለት። አደገ፣ ይስሐቅ አደገ። ግን አንድ ነገር ይገጥማቸዋል። በምዕራፍ 22 ላይ እግዚአብሔር ከአብርሃም ጋር ከተነጋገረ በኋላ እንዲሆነ ይላል። እነዚህ ነገሮች በኋላ እንዲሆነ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው አብርሃም ሆይ አለው። ሁለቴ ነው የጠራው። ስንቴ ነው የጠራው? እንደው እንዴት ቢሳሳለት ነው? እንደው አንዴ መጠራት ደስ አይልም? በእግዚአብሔር ክርስቲያኑ አብርሃም አለ፣ ጠራው፣ አጽንቶ ጠራው ማለት ነው። ጉዳዩ ቀላል አይደለም ማለት ነው። ደጋግሞ ጠራው። አብርሃም እነሆ አቤት አለ እንደለመደው። ከዚህ በኋላ የምንሰማውን ቃል እንድናስተውል እግዚአብሔር በቸርነቱ ይርዳን። እንዲህ አለው የምትወደውን አንድ ልጅህን። እስኪ በሉ የምትወደውን በሉ። አይሰማም? የምትወደውን አንድ ምንህን? ልጅን። እኒህ 3 ቃላት በአዲስ ኪዳን በቀጥታ ይህን በሚመስል መልኩ የተጻፉ ናቸው። አንደኛ ጌታ ሲጠመቅ ሰማያት ተከፍተው አብ ስለ ልጁ ሲመሰክር የምወደው አንድያ ልጄ እሱ ነው። ማን ነው? እሱ ነው። ልክ በአዲስ ኪዳን የሚያደርገውን አስቀድሞ ለአብርሃም የምትወደውን እዛ ምኑን? ሌላ የሌለህን አንድ ልጅህን፣ አንዱን አንተ የምትወደውን ቀጠለና አንድ ብቸኛ የሆነው። እነዚህን ቃላት ስንሰማ እኮ እኔ ሳልነግራችሁ አንድ ነገር ልትረዱ ይገባል። ምን ይላል? እግዚአብሔር ዓለም ሁሉ እንዲድን እንጂ እንዳይጠፋ። ስሙ ለዘላለም የተመሰገነ ይሁን። ዓለም ሁሉ እንዲድን እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ለሞት አሳልፎ ምን ብሏል? ክርስቲያኖች ሰጥቷል። ስሙ ለዘላለም የተመሰገነ ይሁን። ምን ማለት ነው? አብርሃም ልጁን ይወዳል። አባታችንም ልጁን ይወደዋል። በባህሪ የሚተካከለውን ዓለማት የተፈጠሩበትን ፍጹም ቃሉን እሱን አንድ ልጅህን ሰዋልኝ እንዳለው እኔ አንድ ልጄን ሰውቼ ለእናንተ የገባሁትን ኪዳን አስባለሁ። ወገኖቼ ይሄ ሰክሮ መንገድ ላይ ወድቆ ክፉ ሆኖ ወንበዴ ሆኖ ኃጢአተኛ ሆኖ
ተስፋ ቆርጦ ምሕረት አላገኝም ብሎ የወደቀው ሰው ሊያስበው የሚገባው እግዚአብሔር አንድያ ልጁን ለሞት አሳልፎ ሰጥቶ ወዶታል። አሁን ተስፋ በቆረጣችሁበት ኃጢአት ውስጥ አንድ ነገር አትርሱ። እግዚአብሔር እንዲህ ለሆነው ማንነታችን አንድ ልጁን የሚወደውን ልጁን ለሞት አሳልፎ ሰጥቶ ወዶናል። ይቅር ሊለን የሚችለው ለዛ ነው። ለምን? ከኛ ድካም የሚበልጠውን በባህሪው ንጹሕ የሆነውን አንድ ልጁን ለምን አሳልፎ ሰጥቷል? አረ በሉ፣ ለምን አሳልፎ ሰጥቷል? ለሞት አሳልፎ ሰጥቶ ከኛ የሚገኝ አንድ ነገር ሳይኖር እኛን አተረፈን። ከሞት ከዘላለም ባርነት፣ ከኃጢአት፣ ከኩነኔ፣ ከፍዳ ነፃ አወጣን። ይሄን ነግረነው ደስ ያላለው ሰው ምን ያስደስተዋል? ክርስቲያኑ ይሄን ነግረነው በእግዚአብሔር ላይ ተስፋውን ያልጣለ ሰው ምን ቢል ስለ ሥጋ ነገር ነው ወይ? ስለ ገንዘብ ነው ወይ? ስለ ሀብት ነው ወይ? በዚህ ዓለም ከብሮ ስለ መኖር ነው ወይ? ከዛም ይበልጠውን በባህሪ የሚተካከለውን የሚወደውን አንድ ልጁን እግዚአብሔር ለኛ ሰጥቶናል። የሰጠን አምላክ ክብርና ምስጋና ለእሱ ይሁንለት። እንኩ ብሎ ሰጥቶናል። ስለዚህ ወደ ነገራችን ስንመለስ እንዲህ ያለው አብርሃምን፣ አብርሃም የምትወደውን አንድ ልጅን ውሰድና በምነግርህ ተራራ ላይ ሰዋልኝ አለው። ምን በልልኝ? ሰዋልኝ አለው። ይህን ሐሳብ ሰዎች በሕግ በፍትህ በክብር ጉዳይ ቢለኩት ሚዛናችን ይዛባል። እግዚአብሔር ጨካኝ ሆኖ እንዲህ ያለ የሚመስላቸው ሰዎች አሉ። እግዚአብሔር በብሉይ ኪዳን ያደረጋቸው የጥላ ነገሮች ሁሉ በአዲስ ኪዳን ለሚያደርጋቸው የአካል ጉዳዮች ፍጻሜ የሚሆኑ ናቸው። ልጁ ገና ያደገለት የተስፋው ኪዳን ማረጋገጫ ነው የተባለ ልጁን አብርሃም ተነስ ልንሰዋ እንሄዳለን አለው። ምን ልንል እንሄዳለን? ልንሰዋ እንሄዳለን አለና አብርሃም በቤቱ ያሉ አገልጋዮች እንጨት በአህያ ላይ ጭነው አብርሃምን ተከተሉት። አብርሃም በስተርጅና ዘመኑ ስለሆነ ረጅም ጉዞ ካደረገ በኋላ ያ ልጅ የሚሰዋበት ተራራ ላይ ሲደርሱ ከተራራው እግር ስር ቆም አለና አህያይቱ እዛው ትቁም አለ። እስኪ በሉ አህያይቱ በሉ የቱን ምን ትበል? ኦይ እሷ ብቻ አይደለችም፣ ሰዎቹም እዛ ይቆዩ። የቶቹ? እግዚአብሔርን ሐሳብ ያልተረዱት። የተረበሻችሁት ለምን ይመስላችኋል? አብሯቸው ተራራ ላይ መውጣት የሌለባቸው ሰዎችን በሕይወታችሁ ተራራ ላይ አወጣችሁ። አብርሃም ግን ምን አደረገ? አይ እነዚህ ሰዎች እዚህ መቆየት አለባቸው። ክርስቲያኖች ክርስትና መወሰን ነው። በቃ እስከ መጨረሻው የማይሄደው ሰው ከተራራው ስር መቅረት አለበት የለበትም? ለእግዚአብሔር ክብር የማይመጥነው ወደ ተራራው መውጣት የሌለበት እዛው መቅረት አለበት። እንድንጨክን ማን ይርዳል? እንድንወስን ማን ይርዳል? ውስን ማድረግ ያስፈልጋል በአንዳንድ ጉዳዮች። ለምን መሰላችሁ? አብርሃም የገዛ ልጁን ነው የሚሰዋው። ስለዚህ አብርሃም አርጅቷል ብለው ስለሚያስቡ አብርሃም አይምሮን ስቶ ነው ልጁን የሚያርደው እንዳይሉ እናንተ የት ቆዩ አላቸው። እዚህ ቆዩ አላቸውና ልጁን ብቻ ይዞ ወጣ። አህያይቱ ምን አለ እንጨት ተሸክማ ብትሄድ ስንል አይደለም፣ ያለ ሌላ አጋዥ ነው ክርስቶስ መስቀል ተሸክሞ ከሌቶስጥራ ወደ ቀራንዮ የተጓዘው። ለዛ ይስሐቅ የሚሰዋበትን እንጨት ከአባቱ ጋር ተሸክሞ መውጣት አለበት። የይስሐቅ ፈቃድ ከአባቱ ከአብርሃም ፈቃድ ጋር አንድ እንደሆነ ሁሉ እስመ በፈቃዱ ወበስምረተ አቡሁ መጻ ዋዳነነ እንድንል በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጣና አዳነን እንድንል አባቱ ከአብርሃም ፈቃድ ጋር ይስሐቅ ተስማምቶ እንጨት ይዘው ወደ ተራራ ወጡ። አህያይቱ ወጣ ቢሆን ሰዎች ምን ብለው ያስባሉ? ይስሐቅ ምን ብለው ያስባል ብለን ብንጠይቅ የምትሰዋው አህያይቱ ናት ይላሉ። የምትሰዋው ማናት? አህያይቱ ናት ብለው እንዳያስቡ እሷም እዛው ትቀራልና አብርሃም ልጁን ይዞት ሄደ። ምን እያልኳችሁ ነው? አብርሃም በህሊናው ልጁን ሰውቶታል። አብርሃም ለእግዚአብሔር ታምኗል፣ አድርጎታል። ቢላዋ አንስቶ ልጁን መገዝገዝ ነው እንጂ የቀረው ሁሉን ፈጽሟል። እንዲህ እንድንታመንለት ማን ይርዳል? እግዚአብሔር ይርዳ። በሰዋዊ ህሊና ይሄ ከባድ ነው። ለተገባ ኪዳን ራሱ እግዚአብሔር ለነገረው ኪዳን የሰጠውን የኪዳን መተማመኛ የሚሆን አንድ ልጁን ሰዋልኝ ያለ አብርሃም ልጁን ይዞ ወጣ እና በዚህ መውጣት ውስጥ ግን ክርስቲያኖች በይስሐቅ ህሊና አንድ ነገር ይመላለሳል። ከዚህ በፊት አብርሃምና ይስሐቅ መስዋዕት ሰውተው ወደ እግዚአብሔር አሳርገዋል።
ስለዚህ ዛሬ ግን የተፈጸመው ነገር ሁሉ ነገር አለ። ቢላ የተባለ ወይም ወቅለምት የተባለ ማረጃ አለ፣ እሳትም ቢሆን አለ፣ እንጨት አለ። የመስዋዕቱ በግ ግን የለም። እስኪ በሉ የምኑ በግ? የምኑ በግ? የመስዋዕቱ በግ የለም። እና አብርሃምን ልጁ ይስሐቅ ግራ ስለገባው እንዲህ ብሎ ጠየቀው፣ አባቴ አብርሃም ሆይ የመስዋዕቱ በግ ወዴት አለ አለው። እስኪ በሉ የምኑ በግ? የምኑ በግ? ይሄ ጥያቄ እንደ አንድ ተራ የመጽሐፍ ቅዱስ ክፍል ወይም እንደ አንድ ተራ ምንባብ የምናየው አይደለም። እውነት እኮ ነው። ሁሉ የመሰዊያ ስርዓት ካለ የሚሰዋው መስዋዕት የት አለ አለው። በሰዓቱ አብርሃም ለዚህ ጥያቄ መልስ ማምጣት ፈጽሞ አይቻለውም፣ ሰው ነውና። አብርሃም ምንም ለጌታ ለኪዳኑ ለሐሳቡ የታመነ ቢሆንም የመስዋዕት በግ በዛ ተራራ ላይ ማዘጋጀት አይችልም። እግዚአብሔር አስቀድሞ የነገረው ነገር ስላለ አንድ ነገር ግን ተናገረ። መንፈስ ቅዱስ አናገረው፣ እንዲህ አለው፣ የመስዋዕቱን በግ እግዚአብሔር ያዘጋጃል። ማን ያዘጋጃል? አንድ ሰው እኮ እግዚአብሔር ያውቃል ካለ፣ እግዚአብሔር ይችላል ካለ፣ እግዚአብሔር ያዘጋጃል ካለ በእኔ አቅም የሚሆን ነገር አለ ማለት ነው የለም እያለ ተማምኗል በእግዚአብሔር። ባይኖርም ግድ የለውም፣ እግዚአብሔር አርግ ያለውን ፈጽሞ ይመለሳል። የአብርሃምን ጽናት የምታውቁት ለእናቱ ለሳራ እንኳን ልጄን ልሰዋው ነው ብሎ አልነገራትም። ዝም ብሎ ይዞት ወጣ። ለእግዚአብሔር እንዲህ ነው የታመኑት ቅዱሳን። በእነዚህ ቅዱሳን ላይ አፉን የሚከፍት ሰው እግዚአብሔር እንዴት ይታገሰዋል? ክርስቲያኑ እነዚህን ቅዱሳን ተራ አድርጎ የሚያይ ሰው እግዚአብሔር እንዴት ያከብረዋል? ለዚህ ነው የአብርሃም አምላክ እያለች ይህች ቤተክርስቲያን የምትጮኸው። ለያዕቆብ ለይስሐቅ ለያዕቆብ የገባውን ቃል ኪዳን አስብ፣ እነሱን ባዋልክበት አውለን የምትለው ለዛ ነው። ለሕዝብ እንደው ለሞቱት ራሱ በአብርሃም እቅፍ አድርግልን የምትለው ለዛ ነው ቤተክርስቲያን። ወደ ነገራችን ስንመለስ አብርሃም እንደዛ አድርጎ ልጁን በተራራ ላይ አውጥቶ እንጨት ረብርቦ ወቅለምቱን በአንገቱ ላይ ሲያሳርፍ ልጁ የሚሰዋው እሱ እንደሆነ አውቆ መቼም ከመልካም ዛፍ መልካም ፍሬ ነውና የሚገኘው ወገኖቼ፣ አባቴ ስትፈራገጥ ሳስተራርተ እንዳትተወኝ በጀርባ አድርገ ሰዋኝ ብሎ የታመነ ልጅ ደስ የሚያሰኝ የአባቱ ሐሳብ ለእግዚአብሔር መታመን ስለሆነ እሱም አባቱ በእግዚአብሔር ላይ ልቡ እንዳይሸፍት የሚያደርግ ክርስቲያኖች ብዙዎቻችን በወለድናቸው ልጆች ምናልባት ከእግዚአብሔር ሐሳብ ርቀን ይሆናል። አብርሃም ግን የወለደው ልጅ ከእግዚአብሔር ጋር በደንብ እንዲቆራኝ፣ እንዲዋሃድ፣ እንዲዋደድ የሚያደርግ ልጅ ነው። እግዚአብሔር እንደዚህ አይነት ልጆችን ያብዛልን። በቤተ ክርስቲያን በቅድስና ልጆችን ማሳደግ የሚጠቅመው ልጆቻችን ከእግዚአብሔር መልሰው እኛን እንዳይለዩን ለማድረግ ነው። ለልጆች ክብር ተብሎ ሰዎች ሃይማኖታቸውን እኮ ይቀይራሉ። በዚህ ዘመን በጣም የምናውቃት አንድ እናት ምናልባት ታሪኳን ሰምታችሁ ይሆናል። በቤተ ክርስቲያን ያሳደገችው ልጅ ሃይማኖቱን ስለቀየረ ብቻ ሃይማኖቷን ቀይራለች። ወገኖች ከእግዚአብሔር የሚለይ ልጅ፣ ከቤተ ክርስቲያን የሚያስቀር ልጅ፣ ከቅድስና የሚያርቅ ልጅ በዚህ ዘመን እንዳለ ሁሉ አባቴ ለኔ ራርተ ከእግዚአብሔር እንዳትጣላ የሚል ከቅዱሳን የተገኘ ቅዱስ የሆነ ልጅ ይስሐቅ እንዲህ ብሎ አብርሃም በሕሊና ሁሉን ወስኖ ወቅለምቱን በይስሐቅ አንገት ላይ እንዳሳረፈ እግዚአብሔር ጠዋት አስቀድሞ አብርሃም አብርሃም ብሎ እንደጠራው አብርሃም አብርሃም ቆይ አለው። ስሙ ለዘላለም የተመሰገነ ይሁን። ቆይ ቅድም አብርሃም ታምኖ የመስዋዕቱን በግ እግዚአብሔር ያዘጋጃል ስላለው አብርሃም ይስሐቅ አይደለም የሚሰዋው በዕፀ ሳቤቅ የታሰረ በግ እነሆ አለው። ያ በግ ከአብርሃም በጎች አንዱ ነው የሚሉ አሉ። ያ በግ ከአብርሃም በጎች አንዱ ከሆነ የእግዚአብሔር ልጅ ኢየሱስ ክርስቶስም ከአብርሃም ዘር የተወለደ ነው እንድንል፣ አይ ያ በግ እግዚአብሔር ከሰማያት ያመጣው ነው ብንል ከሰማይ የወረደ የሕይወት እንጀራ ክርስቶስ ኢየሱስ ነው እንድንል የሚያደርግ ያ መስዋዕት እርግጥ ልጁ ይስሐቅ ቢሰዋ እንኳን ከዘላለም ሞት ማምለጥ እንችላለን? ክርስቲያኖች አንችልም። ስለዚህ ቤዛ ይስሐቅ ሆኖ ይስሐቅ ሳይሰዋ በይስሐቅ ፋንታ ተሰውቶ ለእያንዳንዳችን የሚተርፍ እያንዳንዳችን በእግዚአብሔር ፊት ተቀባይ እንድንሆን ወአቅረበና በእግዚአብሔር አብ ወደ አባቱ ወደ አብ አቀረበን፣ ታረቅን፣ ደሙ መታረቂያ ሆነን እሱ አስታረቀን፣ የዘላለም መተማመኛ ኪዳን ሰጠን እንድንል የሚያደርግ የመስዋዕት በግ
ክርስቶስ ኢየሱስ እንደሚሆን ያቺ ቀን ምስክር ሆነች። ክብር ለአምላካችን ለእግዚአብሔር ይሁን። ለዚህ ክርስቲያኖች ለዚህ አብርሃም ልጁን ሳይሰዋ ያንን በግ ሰውቶ ተመለሰ። ግን አሁንም በ46 የብሉይ ኪዳን መጻሕፍት የምትጮ አንድ የመስዋዕት በግ አለች። ያቺም የመስዋዕት በግ ይስሐቅ የጠየቃት ናት። በቃሉ ጋር ናቸው። ማን የጠየቃት ናት? ስለዚህች በግ ማኬት የታለ የመስዋዕቱ በግ ብሎ ልጁ የጠየቀባት ያ በግ ወይም ልጁ ያነሳው ያቺ ጥያቄ በአዲስ ኪዳን ገና መጥምቀ መለኮት ቅዱስ ዮሐንስ ሲወለድ አባቱ ምን ብሎ ተናገረ አልኳችሁ? እግዚአብሔር የገባውን ቅዱሱን ኪዳን አሰበ። ቅዱሱን ኪዳን ምን አለ? በሉ ቅዱሱን ኪዳን ምን አለ? አሰበ፣ ተፈጸመ። እግዚአብሔር ሕዝቡን ጎብኝቷል። እግዚአብሔር ሕዝቡን ዋጅቷል። እግዚአብሔር ሕዝቡን ተቤዠ፣ ቤዛ ሆነለት አለና አባቱ ተናገረ። ስለዚህ ይስሐቅ የጠየቀው ጥያቄ ሊመለስ ምዕራፉ ተጀምሯል ማለት ነው። ታዲያ ይስሐቅ የጠየቀው ጥያቄ መልስ የሚያገኘው ፍጻሜና ድምዳሜ የሚሆነው ምስክርነቱም የሚረጋገጠው መች ነው? ለአብርሃም የተገባለት ቃል ኪዳን የሚረጋገጠው መች ነው ካላችሁ በዛው ወንጌል በዛው በዮሐንስ ወንጌል ላይ አንድ ነገር ተፈጸመ። ኢየሱስም በሌሊት እኮ ነው ክርስቲያኖች ስለ ንስሐ ሰዎችን ስለ አዲሱ ኪዳን እንዲያዘጋጅ ይህ የተወለደ ከሱ በታች ነኝ እያለ ስለሱ የመሰከረ በአፉ ሰዎች የበሉትን የጣመ የላመ ያለመደ በምናኔ የኖረ በረሃ ያደገ ሰው ይህ ቅዱስ ዮሐንስ በረከቱ ይደርብንና ሰዎችን ያውም ኃጢአተኞችን እስኪ በሉ ያውም ምኖችን ወገኖቼ በጣም በኃጢአት የቆሸሹ ሰዎችን በዮርዳኖስ አስፈልፎ ያጠምቅ ነበር። ስለዚህ ሲሰብካቸው መንግሥተ ሰማያት ምን ብላለች? እንደው ያለማቋረጥ ለረጅም ጊዜ እኮ የተሰበከ ስብከት ነው። ማን ቀርባለችና የኛ መንግሥተ ሰማያት የሆነ ሀገር የሆነ ቦታ የሆነ ስፍራ አይደለም። እንደምናቃቸው ከተሞች አይደሉም። ራሱ መንግሥተ ሰማያት በመካከላችሁ ነው ያለን የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። እሱ ቀርቧልና ንስሐ ግቡ። እስኪ በሉ ምን ግቡ? ምን ቀርቧልና? መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እኛ የሰበክነው ስብከት ደግመን ብንሰብክ ይሰለቻል። ያለ ማቋረጥ ለዘመናት መንግሥተ ሰማያት ቀርባለች እያለ ሰብኮ በኃጢአተኞች መካከል አንድ ንጹሕ ኃጢአት የሌለበት አንድ ቅዱስ በጣም ኃጢአት ባለባቸው ሰዎች መሃል ሊጠመቅ እንደ ወረፋ እንደ ሰልፍ ተሰልፎ አየው። ከቃሉ ጋር ናቸው። አሁን ንጹሕ የሆነ ብቻ እኮ አይደለም፣ ኃጢአት ላለባቸው ሰዎች ስርየተ ኃጢአት ማስገኘት የሚችል ቅድም እንዳልኳችሁ ደሙ መታረቂያ የሆነ ደሙ ምን የሆነ የክርስቶስ ደም መታረቂያ ነው። እሱ ደግሞ ሊቀ ሰው ነውና ፍጹም ሰው ነውና ሊቀ ካህናት እስኪ በሉ ሊቀ ካህናት የሆነ በሰማይና በምድር መካከል ደግሞ ስጋን ነስቶ የተገለጠ እንደኛ በክህነቱ መስዋዕት አቅራቢ የሆነ በተካከለ ባህሪው ከአብና ከመንፈስ ቅዱስ ጋር የቀረበን መስዋዕት የሚቀበል ይቅር ባይ በቀልን የሚረሳ የሚዘነጋ የሚተው ድካም ኑሮበት የልቦና ዝንጋይ ኑሮበት ሳይሆን ስለ ፍቅሩ ጥልቀት የሰዎችን ድካም አውቆ ይቅር የሚል ራሱ ደግሞ መስዋዕት የሚሆነው ዮሐንስ መጥምቅ ከሩቅ አየውና አንድ ቃል ተናገረ። እስኪ የትምህርታችንን መነሻ አስታውሱ። ቅዱሱን ኪዳን ምን አለ? ረሳችሁ እንዴ? ያው የኛ ነገር ምንድነው መሰላችሁ? ሞጣይት የሚባል ነገር ታውቃላችሁ ምዕመናን? አባቶች ካህናት የክህነት ልብሰ ተክህኖ ከለበሱ በኋላ አንድ ከላይ ጣል የሚያደርጓት ነገር አለች አይደል? ከፊት ረጅም ከኋላ ደግሞ አጭር ናት አይደል? አው የኛ ነገር ምን መሰላችሁ? ወንጌሉ ተሰብኮ ስንጨርስ የኋላውን እየረሳን ወደፊት ነው በቃኛ የትላንቱን ትምህርቱን የሁሉ ዓመት ተሰብከን ለውጥ ያላመጣ ነው እንደ ሞጣይት እያጠርን ነው። የኋላውን ያዝ እያረጉ ነው ትምህርት።
ትምህርታችንን መነሻ ቃሉን አልረሳችሁም አይደል? ቅዱሱን ኪዳን ምን አለ? አሰበ። ስለዚህ ያ ዮሐንስ የተወለደ ዕለት አባቱ የተናገረው ንግግር ልጁ 30 ዓመት ሞልቶት አገልግሎት እየሰጠ እያጠመቀ እያለ በኃጢአተኞች ሰልፍ ውስጥ ኃጢአት የሌለበት አንድ ቅዱስ ስርየተ ኃጢአት የሚገኝበት አንድ ዘላለማዊ የኪዳኑን መታመኛ ክርስቶስ ኢየሱስን አየውና ያኔ አስቀድሞ ይስሐቅ አባቱን የጠየቀው ጥያቄ ያቺም ጥያቄ አባቴ አብርሃም ሆይ የመስዋዕቱ በግ ወዴት አለ ላለው ጥያቄ እንዲህ ብሎ ዮሐንስ ተናገረ። የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለና መሰከረለት። ክብር ለአምላካችን ለእግዚአብሔር ይሁን። የዓለም የግለሰቦችን አይደለም፣ የአንድ መንደር አይደለም፣ የአንድ አካባቢን አይደለም፣ በዓለም ያለውን የሰውን ሁሉ ልጅ ኃጢአት ማስወገድ የሚችል አንድ በግ አንድ እኮ ነው፣ ብቸኛ ነው፣ የሚሰዋውም አንዴ ነው። ግን ያ ቀራንዮ ላይ ሲቸነከር ሲሰቀል ሲገረፍ ጠብ ያለው ደም ዛሬ ድረስ ሕያው ሆኖ ኃጢአታችን ነፃ የሚያወጣ ለአባቶቻችን ለአብርሃም ለይስሐቅ ለያዕቆብ የተገባው ቅዱሱ ኪዳን ታስቦ እግዚአብሔር አስቦ በልጁ በኩል ይቅርታ ያገኘንበት የድንግል ማርያም ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር።